በሰዎች መካከል ሙስሊምና ካፊር እንዳለ ሁላ በጂኖች መካከል ምን አለ? ሙስሊምና ካፊር አለ። ሙስሊም ጂኒዎች በምንም መልኩ ሸይጣን ተብለው አይጠሩም። ሸይጣን የሚባሉት የትኞቹ ናቸው? ከሃዲ ጂኒዎች ናቸው። ልክ ከሰዎች የካደም ሰው ሸይጣን ይባላል። የሰው ሸይጣን የለም እንዴ? የለም እንዴ? አለ። ምን ማለት ነው? ቀን ቀን ሰው ይሆናል፣ ማታ ማታ አካሉ ይቀየራል ማለት አይደለም። ባህሪው፣ ክህደቱ፣ አመፀኝነቱ ሸይጣን የሚል ወስፍ ሊያሰጠው ይችላል። ይሄ ባህሪን መግለጫ እንጂ ሰዋዊ ማንነቱ ተዘንግቶ አይደለም ነው። ተግባብተናል? ስለዚህ ወደ ነጥቡ እንመለስና እንዴት ከጂንስ ቢሆን ከአጋንንት ሙስሊም ሊኖር ይችላል ብለው ከጠየቁ እንዴት አይኖርም ብለን እንጠይቃለን። ምንድነው የሚከለክለው ለመኖር? ምክንያቱም የተፈጠሩት ለዒባዳ ነው ብለናል፣ ለአምልኮ። ሰውም የተፈጠረው ለዒባዳ ለአምልኮ ነው። ነገር ግን ሰዎች ሁሉ የተፈጠርነው ለዒባዳ ነው ብለው ሁሉም ጌታ አላህን አምልከዋል እንዴ? የተፈጠሩበትን ዓላማ ሰው ሁሉ አሳክቷል? አላሳካም። ብዙዎቹ አመፀኛ ከሃዲ ሆነው ካፊር የሚለውን ባህሪ ተቀላቅለዋል። ጥቂቶች ደግሞ አላህ የመረጣቸው ሙስሊም ሆነዋል። ልክ እንደዛው ከጂኖችም የተፈጠርንበትን ዓላማ ማሳካቱ ይሻለናል ብለው የአባታቸውን የኢብሊስን መንገድ ክደው በነቢያት በማመን አላህን በመገዛት ላይ የተሰማሩት ሙስሊም ጂኒ ተብለው ይጠራሉ። አይ የአባታችን የኢብሊስ መንገድ ይሻለናል ብለው የሱን የማሳሳት ተግባር የተከተሉትና የካዱት ደግሞ ሸያጢን ሰይጣናት ሆነዋል ማለት ነው። ተግባባን አሁን? ስለዚህ ጂኖች ሁሉ ሙስሊም አይደሉም፣ ሁሉም ሸያጢን አይደሉም። ሰዎች ሁሉ ሙስሊም አይደሉም፣ ሁሉም ካፊር አይደሉም። በሰዎች መካከል ሙስሊምና ካፊር እንዳለ ሁላ በጂኖች መካከል ምን አለ? ሙስሊምና ካፊር አለ። እንዴት ሙስሊም ሊኖር ይችላል ካለ ሰዎች መካከል እንዳለው ሁላ ሰውማ ነፃ ፍቃድ አለው፣ ምርጫ ተሰጥቶታል። ከፈለገ በአላህና በነቢያቱ አምኖ ሙስሊም መሆን ይችላል። ካልፈለገ ስሜቱን ተከትሎ በአላህና በነቢያቱ ክዶ ካፊር መሆን ይችላል ሲሉ ወከዛሊከ ፊል ጂን፣ ልክ እንደዛው ጂኖችም ከፈለጉ የአባታችን የኢብሊስ መንገድ አያዋጣንም፣ የእሳት ማገዶ መሆን አንፈልግም ብለው በነቢያት ካመኑ ሙስሊም መሆን ይችላሉ። የተፈጠሩት ለምንድን ነው? ለዒባዳ ነውና። እምቢ ካሉ ከሃዲ መሆን ይችላሉ። ለሰው የተሰጠው ነፃ ፍቃድ ለነሱም ነፃ ፍቃዱ ተሰጥቷቸዋል። ሮቦት ሆነው አልተፈጠሩም። ነፃ ፍቃድማ ስለተሰጣቸው አይደል እንዴ ማሳሳት የሚፈልጉት? የሸይጣንን ባህሪ ተላብሰው ሰውን የሚያሳስቱ የሚላከፉ፣ በሰው ሰውነት ውስጥ እየገቡ ሰውን ጥመት ውስጥ የሚከቱ አሉ ማለት ነው። ከዚህ ተግባር ደግሞ ተቆጥበው ጌታቸውን የሚያመልኩ አሉ። ወአና ሚና ሳሊሑን፣ ከኛው ሳሊሆች ደጋጎች አሉ እንደሚለው ተግባባናው።